ከእንደዚህ አይነት አሳፋሪና አሳዛኝ ልጅ እግዚአብሔር ይጠብቃችሁ። የልጅቷ እናት ምርር ብሏት በማልቀስ ሶሻል ሚዲያ ላይ ወጣ እንግዲህ ሐሳቧን ሰጥታለች። ገና ሲትዝን ሳሎን ነው ልጅ ያመጣዋት የሚሰድቡኝ የሚስደቡኝ አርሱልኝ የእናትን ባጥሩ ይመስላል እንዴ! በጣም የሚያስጠላ ተግባርን እንግዲህ በማድረግ እስጢፋኖስ ቶማስን ማሳፋሪ ነገር ስትናገረው ነበር። አይሊ ሶረት ማርያምን እስጢፎን ክራሼ ነክ በጣም ብዙ ሰዎች በልጅቷ ተግባር ማፍረዋል። አይነት የሞራል ውድቀት ውስጥ ላይቭ ላይ ቁጭ ብለው ይሄንን ተግባር ሲያሰሯት የልጅቷ ቤተሰቦች በጣም ነው የሚያሳዝኑኝ። ወንድሙ ጂራም ከሰይፉ ፋንታው ጋር ባደረገው ቆይታ አሳዛኝ ነገር ተናግሯል። ዴት አደርጋለሁ ቤቴ ሲመጡ ግን አይነት ነገር ነው ወንድሙ ጂራን የሳሉበት መንገድና ቤቴ ምናምን ዛሬ በዋነኝነት ቆይታ የምናደርግባቸው ቪዲዮዎች ናቸው። ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ድረስ መከታተል ብቻ ነው። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ መቀላቀል ትችላላችሁ። ቪዲዮንም ላይክ በማድረግ ጀምሩት። ወደ ቪዲዮ ገና ሲትዝን ሳሎን ነው ልጅ ያመጣዋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ስሚኛለሽ ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ። በማልቀስም የሰላም እናት ነች እንደዚህ ይወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው። ሰው ሪከርድ ያደርግና ምናምን ያለው ነገር ነው። አዎ ይዘበራርቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝ የሚስደቡኝ ያድርሱልኝ። ብቻ ለማይጮህ ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትን ባጥሩ ይመስልሃል እንዴ? ልዑል ይመስልሃል? ልዑል ንገረኝ። እንዴት ነው ለእናት ምን ይቆምኩት? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው የእሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ አው የስ ተረጋጊ። በውስጥ አውራሻል ፎሎ ባክ አረግሻለሁ። በቃ ተረጋጊ። እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ አውራሽ በጣም ከፍቷት ነው እንዳያችሁት በእንደዚህ ስሜታዊ የሆነችው ማለት ነው። ልጅቷ እቺ ነኝ ሰላም የምትባለው ልጅ እዚች ጋር የምታያትን እስኪ ሰላም ያማን ነው ወይኔ አረ እስጢፎ የእስጢፎ ድምጽ አይደለም። ማርያምን እስጢፎ ድምጽ አይደለም። ታዲያ ሙስጠፋ እንዴት እንደሚያረጋት አሁን ታያታላችሁ። እመቤቴን በል የእስጢፎ ድምጽ እንደዚህ አይደለም። ማርያም አንቺ ገብተሽ ይባክ ሰላም የጌታ ገርድሽ ነሽ። እስኪ ንገሪኝ እስቲ ቪዲዮ አብራት እስቲ ቪዲዮ አንቺ ጥላውን ገሰሰን ቪዲዮ አብራት ይዋርሽ ምን አይነት ጥጋብ ነው? ማርያምን የሱ ድምጽ እንደዚህ አረ አንቺ እግዚአብሔርን ስትወር የታገረሽ ቶሎ በይ ልወጣ ነው። በእናትሽ አንቺ ልትወርክ የነበርሽው ልጅ ነሽ? አይ ልትወርክ ቋንዴ ቪዲዮ ያያችኋት ነው ቤተሰብ። እንደዚህ አይነት በቃ መላቂቷን ያሳጣት ልጅ ነች እና በጣም ብዙ ሰዎች አዝነውባታል፣ ተከፍተዋል። በራለ ቋንዴ ቪዲዮ እንዴት እዚህ ደረጃ ላይ እንደደረሰች ነው እኔ ግራ የገባኝ። በትልቁ አድርገኝ የምትለው ይሄ ደግሞ ሰላም አንቺ ምርሽ ነው እንደ ምን ነው የምትወርኪው? አንቺ ማርያምን እስጢፎን ክራሼ ነክ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ቤተሰብ? ኧረ በፈጣሪ ስም አንተ እናቴ በጣም ሲበዛ በጣም ባለጌ ነች። ወይኔ ዲስኮኔክት አደረገኝ መቤቴ። ወይኔ ዲስኮኔክት በራሴ ጊዜ ድሌን አበላሸው። በጣም ባለጌ ነች ማርያምን። እንዴት እንዳደገች ነው ነገር ያት እንግዲህ እዚህ ጋር አብሯት ያሉት ትላልቆቹም ቁጭ ብሎ የሚያዩት ነገር ነው ግራ ይገባኝ። ከዚህ በላይ ማየቱ ምንም አስፈላጊ አይደለም። ብዙዎቻችሁ አይታችሁታል ብዬ አስባለሁ። እኔ አንድ ጓደኛዬ ምን አለ መሰላችሁ? እኛ ኢትዮጵያውያን አለ ትክክለኛ ማንነትና ባህሪያችን የሚገለጠው ነፃነትና ገንዘብ ስናገኝ ነው አለ። በጣም ጥሩና ትሁት መልካሞች ከሆነን በዛው ደረጃ ማንነታችን ይገለጣል። በጣም መጥፎች ጨካኞች ከሆነን ደግሞ
በዛው ልክ ማንነታችን ይገለጣል እና በጣም እውነቱን ነው። ለዛ ማሳያው ደግሞ እዚህ ጋር የተደረደሩት ሰዎች ናቸው። እንግዲህ እነዚህ ሰዎች አብዛኞቹ ለዚህ ታዳጊ እናት አባት አይደለም አያት የመሆኛ እድሜያቸው ላይ ያሉ ናቸው እና በዚህ በምታዩት መልኩ ግን እቺ ልጅ በዚህ መልኩ ባልተገባ ሁኔታ ውስጥ ላይቭ ላይ ቁጭ ብለው ይሄንን ተግባር ሲያሰሯት በጣም የሚያበሳቸው እናት የሆኑ መሆን የሚችሉም ሴቶች አብሮ ተቀምጠው ነው እንግዲህ እቺ ልጅ እንደዚህ የሚያስደርጓትና ምን አይነት የሞራል ውድቀት ውስጥ እንዳላችሁ እግዚአብሔር ይወቀው። ምክንያቱም እድሜ ቁጥር ብቻ ነው እናንተ ጋር። እኔ በኩራት አንድ የምናገረው ነገር ሁሌም እድሜን ነው መምሰል የምፈልገው። የሰው ልጅ እድሜውን መምሰል ካልቻለ ልክ በእናንተ አይነት ማንነት ውስጥ ይኖራል። ብዙ አላችሁ፣ በተለይ ይሄ ትንሽ ሰለጠነ የሚባል ሀገር ላይ ስትቀመጡ ገንዘብ እንዳገኛችሁ ሲሰማችሁ ትክክለኛ ማንነታችሁ የተገለጠ ማለት ነው። ሙሉ ስትሳደቡ ምናምን የምትሉ ሰዎች እና እንደተባለውም የእኛን ማንነት በደንብ ዲፋይን የሚያደርገው ነፃነትና ገንዘብ ማግኘታችን ነው። የልጅቷ ቤተሰቦች በጣም ነው የሚያሳዝኑኝ። እንግዲህ ልጅቷም ስትናገር እንደሰማሁት እንደ ማንኛውም ወላጅ ነው ወደ አሜሪካ ያመጧት። ከዛ ግን ያው ታዳጊዎች የተለያየ በተለይ በዚህ እድሜ እሷ አይነት እድሜ ላይ ያሉ ልጆች በጣም አስቸጋሪ የሚሆኑበት ጊዜ አለና ልጅቷ ላይ አንድ የወደድኩት ነገር በግልጽ ነው የተናገረችው። ከቤተሰብ ጋር አልተስማማችም በራሷን ባህሪ ይሁን በምንም። ከዛ ግን ምን አለች? እነዚሁ ሰዎች ጋር ቁጭ ብላ እኔ የጥርስ ሐኪም መሆን ነው ፈልገው መማር እፈልጋለሁ፣ ለመማር ደግሞ ገንዘብ ያስፈልገኛል ስላለች ነው ይህን ገንዘብ እንድታገኝ በዚህ መልኩ እንደዚህ አይነት ነገር ውስጥ እንድትገባ ያደረጓት ማለት ነው። እና በጣም ነው የሚያሳፍረው። እናንተ ሰዎች ነገ ከነገ ወዲያ እንወልዳለን የሚል ሀሳብ ባይኖራችሁ ጥሩ ነው። ምክንያቱም ከእናንተ የሚገኙ ልጆች መከራ ስለሚበዛባቸው ማለት ነው፣ ባለፈው ታሪካችሁም ከዛ በኋላ በሚኖረው ማለት ነው። አሁንም ልጅ ያላችሁ ሰዎች ደግሞ ለልጆቻችሁ በጣም ነው ማዝነው እንደናንተ አይነት ቤተሰብ ስላላቸው ማለት ነው። እና አሁንም ቢሆን እነ መማር አላችሁ የተለያየ እነተሙ ምናምን። እቺ ልጅ አሜሪካ ነው ያለችው። ሌሎችም ሶሻል ሚዲያ ላይ እንደዚህ ጥሩ እንቅስቃሴ የምታረጉ ሰዎች እቺ ልጅ እና ዮኒ ማኛ ጭምር እቺ ልጅ ቀርባችኋት ከእንደዚህ አይነት ነገር ድጋሚ እንድትቆጠብ እንድትሰራ እንድትማር ማድረግ ቢቻል ጥሩ ነው። ያለበዚያ ግን እንደነዚህ እንደመከኑ ትልልቅ ሰዎች ነገ የምትመክን ነው የምትሆነው። የመከኑ ሰዎች እነሱ መምከን ሳያንስ ሌላ ትውልድ ደግሞ እያመከኑ ነውና የሆነ ጊዜ ስክሪን ሪከርዶች ያለው በቃ ኢትዮጵያ ሲመጡ ህጻናት ሴቶችን ነው በሰሩት ብር የሚያባልጉት የሚያበላሹት። በቃ ይሄ ታርጌት ታደርገው የሚኖሩት ይሄንን ነው። እድሜያቸውስ ወደ 50 ወደ 60 የሚጠጋ ሰዎች ማለት ነውና አንድ ልላችሁ የምፈልገው የሰው ልጅ እድሜውን ቢመስል ጥሩ ነው። እድሜያችሁን ይመስል። እስኪ ቤተሰብ የእናንተንም ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ በዚህ ልጅ ዙሪያ ማለት ነው። እንግዲህ እዚህ ጋር እንደምታዩት ከዚህ በላይ አንቺ ምንድን ነው የምትይው? አንቺ ከኔ ጋር ምንድን ነው የምትይው? እንዴ ሲጀምር ቀለበት አድርጌ መውጣ ሴት እኮ ነው። እና ታዲያ ቀለበት አድርገሽ ብትወጪስ? ቀለበት ስላደረግሽ የዘንድሮ ወንድ አንቺን ከመፈለግ ይተዋል። ምን አይነት አማርኛ ነው የምታወሪው? እንደዚህ ተገላልጠሽ እንዲህ ግልጥ ብለሽ እየወጣሽለት ሌላ ወንድ አንቺን አይቶ እንዴት ነው ሌላ ነገር ሊያስብ ማይችለው እንዴ? እንግዲህ አሰበም አላሰበም እሱ የራሱ ምርጫ ነው። እኔ ግን ምንም ነገር አላስብም። አንቺ ምንም ነገር ብቻ ነው የምወጣው፣ ልዝናና ብቻ ነው ከጓደኞቼ ጋር የምወጣው። ኦይ ከጓደኞች ጋር መዝናናት እንደዚህ ተገላልጠሽ አይደለም። በቃ እየነገርኩሽ ነው ብሌን። እዚህ ጋር ሌላ ብጥብጥ ከኔ ጋር መጣላት ወይ ደግሞ ይሄ ትዳር ሰልችቶሽ ከሆነ ተናገሪ። እኔ ምንም የሰለቸኝ ነገር የለም። እና ታዲያ ምንድን ነው የምትይው? እና ታዲያ እንደዚህ ራቁትሽን ሆነሽ ስትወጪ በጣም እኔ ደስ ብሎኝ እንደዚህ ራቁትሽን ሆነሽ ውጪ ምልሽ ነው እንደይመስል ራስ አይደለ እንዴ? አትንኳተቺ ምናምን የምትለኝ? አትንኳተቺ ማለት እንደዚህ ተገላለጪ ማለት አይደለም። በቃ አንትኳተቺ ማለት እንደዚህ ተገላለጪ ማለት አይደለም በመጀመሪያ ደረጃ። እና ምንድነው? እሺ ንገረኝ። አትንኳተቺ ማለት ዝንጥ ብለሽ ውጪ ማለት ነው። ዝንጥ ብሎ መውጣት አለ። እንደዚህ አይደለም ዝንጥ ብሎ መውጣት። እንዴት ነው ታዲያ? እሺ ዝንጥ ብሎ ቀሚስ፣ ያንን አበባ ያለውን ረጅም ቀሚስ ለብሼ ትንሽ ነጠላ ጣጥዬ ምናምን እንደወጣ ለምን ነጠላ ታረጊያለሽ? ረጅሙን ቀሚስ ታረጊያለሽ? ሂል ጫማ ታረጊያለሽ? ማንኛውም ይሄ ክላሲክ የሆነች ሴት የምትለብሰውን አለባበስ ለብሰሽ ምንድነው ክላሲኩ? ምንድነው የክላሲክነቱ? ሲጀምር ምንም አልተገላለጥኩም። በቃ በጣም ለኔ አሪፍ ነው እንዴ። አሁን ሰዓት እየሄደብኝ ነውና አታስረፍድብኝ። እሺ ይኸውልሽ በጣም በቃ ማይሆን ሙድ ውስጥ ልንገባ ነው ብሌን። በቃ እየነገርኩሽ ነው። ሰዓት እየረፈደብኝ ነው። እንደዚህ ተገላልጬ ነው መውጣው እያልሽ ነው። በጣም ጭቅጭቅ አረከው አንተ። ሁሉንም ነገር ጭቅጭቅ አረከው። ምንድነው ሁሉንም ነገር ጭቅጭቅ አረከው ማለት?
ምንድነው ጭቅጭቅ? እንደዚህ ሆና ሚስቱ ስትወጣ ደስ የሚለው ባል ካለ እንግዲህ ያሳይ። እኔ አብዛኛው ወንድ ደስ ይላል ብዬ ነው የማስበው። በቃ ደስ ካለው ደስ የሚለው ወንድ አግብተሽ መኖር ትችያለሽ። እኔ ደግሞ እንደዚህ ተገላልጠሽ ስትወጪ ደስ አይለኝም። ይሄ የሚያጨቃጭቅ ነገር ነው። አዎ የሚያጨቃጭቅ ነገር ነው እንዴ? የሚያጨቃጭቅ ነገር ነው እንዴ? ምን ልትይ ነው? በሌላ ነገር ተናደመተ ከሆነ እሺ ይሁን። ይሄ ግን ምንም የሚያጨቃጭቅ ነገር አይደለም። ምንም የተለየ አለባበስ አለበስኩኝ ከሰዎች ወይ እንዴ? በጣም የተለየ አለባበስ ነው የለበሽው። በጣም ዛሬ ስጦታ ይዘህልኝ ጓደኞችሽ ጋር ለባብሰሽ የምትለብሺው ጌጣጌጥ ምናምን ይዘህልኝ ትመጣለህ ብዬ ስጠብቅ ጭራሽ እንደዚህ ጭቅጭቅ ሆነ እንዴ? ይዘህ የምትመጣው ወይ ይሄ ጌጣጌጥ ምናምኑን እርሹ። ጌጣጌጥ ምናምን እንደዚህ ተገላልጠሽ እየወጣሽ እኔ ጭራሽ ደስ ብሎኝ ውጪ ልልሽ አልችልም። በቃ እየነገርኩሽ ነው። በቃ እንደዚህ ሆነሽ እወጣለሁኝ። እወጣለሁ። እንደዚህ ሆነሽ አትወጪም እያልኩሽ ነው። እወጣለሁ እያልኩ ነው። እኔ ደግሞ እንደዚህ ሆነሽ ጭራሽ አትወጪም። እኔ እውነቱን ልንገርሽ፣ እንደዚህ ሆነሽ ጭራሽ አትወጪም። በቃ ካሁኑ እውነቱን ልንገርሽ። ምን ሆኛለሁ? እስኪ ንገረኝ። ምን ሆኛለሁ? ከዚህ ምን ልሁን? እስቲ እንዴ እንደዚህ ሆነሽ ጀርባሽ ክፍት እንዲህ በቁምጣ ምናምን ጭራሽ ዝቅ ስትይ ፓንትሽ ይታያል እኮ። እንዴ ምን ሆነ? ለምን ዝቅ እላለሁ? ሲጀምር ቁጭ ነው የምለው። እንግዲህ ለምን ዝቅ እላለሁ? ምንድነው ማግባት አለመፈለግ አይደል? ፕራንክ ከብዷል። ሌሎች እንደሚያስቡ ስመርጥ ላነሳ በናም በሚልም አይደለም። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው። የሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት ብዙ ነገር ሊሆን ነው እንጂ ዴት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። ማዘርን ካልቀጥ አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። ቤተሰብ አንዳንድ ሰዎች ሀብታም ሰውን ነው ማገባው ይሉና ብሩን ሲያሳድዱት የሆነ እድሜያቸው ያልቅና የሆነ ሰዓት ላይ እንትን ሲሉ አይገኝም። በቃ ሌላ ታሪክ ውስጥ ይገባሉ። ወንድሙ ጅራም ያለውን ከሰማችሁትም እንደዚህ አይነት ነገር ተፈጥሯልና ያው እንግዲህ ምንም ማድረግ አይቻልም። ወቀታልሽ በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት የኔ ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? የሉም እንዴ ይናለን ሰላም የእናቴ በል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው ቤተኛው? አታፍርም እንዴ አንተ? ማለት እኩዬ እኮ ነው አንተ። በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት እሷ ደግሞ አንተን ትጦር በዚህ እድሜ። እሷ ወታ ተፍ እያለች አንተ ቤት ውስጥ እንዴ አንተ ሶፎ እኮ የጭልፋ ቅርጽ ያዝ ወጣ ሰራም እንዴ? የእሷ አለመኖር አሁን እኔ እንዲህ የሚያሳድብህ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣቱ በፊት ቀድማ አትንገራት እባክህ። ንገሪው እሺ። በቃ ድንገት ና ለምን መሰለህ አሁን ባይዘው ስራ ምናምን ሄዳ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስተዋ ነው። አባቱን ነው የሚመስለው። በቃ በሱ አባት ተበድላለች። የምሬ ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት ኢንቨስት። እሺ ምንድነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድነው ምን ነች? እኔ ሲንገር አባት ገርልፍሬንድ ነው ያልከው? ታገስ እባላለሁ። ነይ እናቴ ወደዚህ ነይ እባክሽ። አራንት ሰውዬ ምን እየወከሩ አንተ አተርፋትከ ተወንጫፊውን ሰውዬ እንዴ? ቆይ ላውራት። እሺ ትወረጨፈው እናቴ ላይ ደግሞ እዚህ ልትወረጨፈው አይደለም። ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰለሽ ቤተሰብ እናት አባት አሉ በህይወት አይደለ? ታዲያ ምን ነሽ ነው ይወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? ወይኔ የኔ እናት ሐር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔ ወድ አራት ሳቂ በዚህ ጭጋግ ብርሃን የኔ ይልሽ እናት ፈልገሽ ነው የመጣሽው? በእውነት ነው ጠብቂያታለሽ ቤት አንተ ታው
የእንጀራ አባት ነኝ ስርዓት ይኖር ግቢ ቤተሰብ እንዳያችሁት የዛሬው ቪዲዮ ይሄንን ይመስል ነበር። ያው በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።